ነገ ታኅሳስ 22 ከ33ቱ የእመቤታችን አበይት በዓላት ውስጥ አንዱ የሆነው ተአምረ ማርያም ወይም ደግሞ ቅዱስ ደቅስዮስ እንደሆነ ስንቶቻችሁ ታውቃላችሁ? አደራ ይህንን ቪዲዮ የምትችሉ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ እንድታደርጉልኝ እጠይቃለሁ። አዎ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን ፍቅሯ እጅጉን የበዛለት እናታችን ቅድስት ድንግል ማርያምን እጅጉን በጣም ይወድ የነበረ ከፍቅሩ ጽናት የተነሳም እናቴ ቅድስት ድንግል ማርያምን እንዴት አድርጌ ላስደስታት እያለ ሲያስብ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ተአምር በየቦታው የተበታተነ እንጂ በአንድ የተደራጀ አልነበረምና ከየቦታው ከየሀገሩ አሰባስቦ በመንፈስ ቅዱስ አጋዥነት በልጇ በወዳጇ በመድኃኔዓለም በኢየሱስ ክርስቶስ አጋዥነት የእመቤታችን የቅድስት ድንግል ማርያምን ተአምር በአንድ መጽሐፍ አዘጋጅቶላታል። ታዲያ በዚህ ጊዜ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም የተዘጋጀላትን ያህንን የተአምር መጽሐፏን መጥታ አነሳችና መጽሐፉን በእጇ አንስታ ይዛ ወዳጄ ደቅስዮስ ሆይ ይህንን መጽሐፍ ስለ ጻፍክልኝና ስላዘጋጀህልኝ እጅግ በጣም ደስ አለኝ፣ አንተንም አመሰገንኩህ አለችው። ሊቀ ጳጳሳት ቅዱስ ደቅስዮስም እመቤታችን ይህንን ባለችው ጊዜ እጅግ በጣም እንደገና ደስ ብሎታልና እርሷንም ስለወደደ ፍቅሯ እንደ እሳት እያቃጠለው እናቴ ቅድስት ድንግል ማርያምን ከዚህ የበለጠ እንዴት አድርጌ ላስደስታት እችላለሁ እያለ ሲያስብ በዚያ ጊዜ ጾም ነበርና ሰዎች አክብሮት የማያውቁትን ለማክበርም ያልተቻላቸውን ሊቀ መላእክት ቅዱስ ገብርኤል ያበሰረበትን የብስራት ቀን የጌታችን ልደት ከመከበሩ 8 ቀን አስቀድሞ ሊቀ መላእክት ቅዱስ ገብርኤል ያበሰረበትን ቀን በዓሏን አከበረላት። ሊቀ ጳጳሳት ቅዱስ ደቅስዮስ አዋጅ አሳወጀና ሕዝበ ክርስቲያኑ በሙሉ በታኅሳስ 22 ቀን ተሰብስቦ ሊቀ መላእክት ቅዱስ ገብርኤል እመቤታችንን ያበሰረበትን በዓል እንዲያከብሩ አደረገ። ሕዝቡም ሁሉ ይህንን በዓል በማክበራቸው እጅግ በጣም ተደስተዋል። በዚህ ጊዜ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ሊቀ መላእክት ቅዱስ ሚካኤልን በቀኟ ሊቀ መላእክት ቅዱስ ገብርኤልን ደግሞ በግራዋ አስከትላ በእጇ ክህነተ ልብስ ይዛ የወርቅ ወንበርም ከሰማይ አስከትላ ይዛ መጥታ ለቅዱስ ደቅስዮስ ተገለጸችለት። አገልጋዬ የሆንክ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩህ፣ በአንተም ደስ አለኝ፣ ሥራህንም ወደድሁልህ። እኔንም ስለወደድከኝ እኔንም ስላከበርከኝ በእኔም ደስ ስላለህና ሊቀ መላእክት ቅዱስ ገብርኤል ያበሰረበትን ታላቁን ክብረ በዓል ስላከበርህ ሰውንም ሁሉ ሰብስበህ በእኔ በዓል ደስ እንዲሰኙ ስላደረግ እኔም ለአንተ ዋጋህን ልሰጥህ መጥቻለሁ። አንተ እኔን በዚህ ዓለም እንዳከበርከኝ እኔም በሰዎች ሁሉ ፊት አከብርሃለሁ። እንካ ሰው ያልሰራት ልጄ ወዳጄ የሰራትን ይህችን ልብስ ትለብስ ዘንድ አመጣሁልህ። በላዩም ላይ ትቀመጥበት ዘንድ የወርቅ ወንበርን አመጣሁልህ። ከሰው ወገን አንድም ሰው እንኳን ይህችን ልብስ ሊለብሳት የሚቻለው በዚህ የወርቅ ወንበር ላይ ሊቀመጥ የሚቻለው ማንም የለም ከአንተ በቀር። ይህንን ነገሬንም ችላ ብሎ የሚተላለፍና እዚህ ወንበር ላይ የሚቀመጥ ይህንን ልብሰ ተክህኖህንም የሚለብስ ካለ እኔ በቀለዋለሁ አለችው። ቅዱስ ደቅስዮስም ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም 3 ጊዜ ሰግዶ አመስግኗታል። እርሷም ወደ ሰማይ አድርጋለች። ሊቀ ጳጳሳት ቅዱስ ደቅስዮስም እናታችን ያመጣችለትን ሰማያዊ ልብስ እየለበሰ ሰማያዊ ወንበሩ ላይም እየተቀመጠ ሕዝቡን በመልካም ምድረኝነት ሲያስተዳድር ከኖረ በኋላ አረፈ። እሱ ካረፈ በኋላም ሌላ ኤጲስቆጶስ ተሾመና በዚህ ወንበር ላይ ልቀመጥ እወዳለሁ፣ ይህንንም ልብስ ልለብስ እወዳለሁ አለ። የቅዱስ ደቅስዮስ ደቀ መዛሙርትም በዚህ ወንበር ላይ መቀመጥ የሚቻለው ይህንም ልብስ መልበስ የሚቻለው ቅዱስ ደቅስዮስ አባታችን ብቻ ነው፣ ሌላ ሰው ማንም ሰው ይህንን ማድረግ እንደማይችል ተነግሮናል፣ ግዝት አለ በሚሉት ሰዓት ይሄ ሊቀ ጳጳስ አሻፈሬ ብሎ በዚህ ወንበር ላይ ተቀምጧል። ይሄ ትዕቢተኛ ሊቀ ጳጳስም በተቀመጠበት ቅጽበት ወዲያው መሬት ላይ ወድቆ ተንኮታኩቶ ሞቷል። በዚያ የነበሩ ይህንን የእመቤታችንን ተአምር ያዩ ሰዎችም አድንቀዋል። ወገኖቼ እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ለወዳጆቿ ምን ያህል ቀናኤና ፈጣን ቅርብ እንደሆነች ተረዳን። እንግዲህ በዚህ ዘመን ያለው የእመቤታችን የቅድስት ድንግል ማርያምን ተአምር የሚያቃልሉ ሰዎች ሁሉ ዕጣ ፈንታቸው ከዚህ የባሰ እንደሚሆን ምንም ጥርጥር የለውም። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ይህንን ቪዲዮ የምትችሉ 22 የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲት አምላክ እመብርሃን እንዲሁም ደግሞ ከእናታችን ወዳጅ ከቅዱስ ደቅስዮስ ሊቀ ጳጳሳት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።